ቤዛ ሰላም በመላው ዓለም የምትገኙ የዩቲዩብ ቤተሰቦቼ እንዴት ናችሁ? ቤዛ ማዕድ የሚለውን የዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። ለዛሬ ደግሞ ይዤላችሁ የመጣሁት የቡላ አሰራር ነው። ወደ ዝግጅቱ እናልፋለን። መልካም ቆይታ ከቤዛ ማዕድ ጋር ይሆንላችሁ። ቡላ ለመስራት የሚያስፈልጉን ነገሮች ያው ወተት ያስፈልገናል፣ ራሱ ቡላው ያስፈልገናል፣ ለጋ ቅቤና ሚጥሚጣ ያስፈልገናል። ስለዚህ ለምንፈልገው ሰው መጠን ቡላችንን እንቀንሳለን። ሁሌም ቡላችንን በየቀኑ ውሃውን ብንቀይረው አሪፍ ነው፣ አለበለዚያ ይሻግትብናል። ስለዚህ ጧት ሁሌም ካልሰራንም ከሰራንም ቡላችንን ውሃውን መቀየር ያስፈልጋል ማለት ነው። ስለዚህ ለሚበቃ ለአንድ ሰውም ለሁለት ሰውም የሚሆን ቡላ እንቀንስና እናዘጋጃለን ማለት ነው። በቂ ውሃና ትንሽዬ ጨው ጨምረን ድስታችንን እንጥዳለን። ከዛም ቡላውን በወተት እናቀጥነዋለን ማለት ነው። ምስሉ ላይ እንደምታዩት ቀስ እያላችሁ በማንኪያ እንዳይወፍርም እንዳይቀጥንም አድርጋችሁ ታቀጥኑታላችሁ ማለት ነው። ከዛም በምትመለከቱበት ሁኔታ ውሃችን መፍላቱን ካየን በኋላ የበጠበጥነውን ያቀጠነውን ቡላ ቀስ ብለን እንጨምራለን። ከዛ እጃችንን ከቡላው ላይ ማንሳት የለብን፣ ምክንያቱም ሊጓጉልብን ስለሚችል በደንብ አድርገን እዛው እናሸዋለን ማለት ነው። ከዛ መብሰሉን ስናረጋግጥ ቅቤ እና ሚጥሚጣ፣ ቅቤያችንን አቀልጠን ሚጥሚጣችንን ደግሞ ሳህን ላይ አድርገን በምስሉ ላይ እንደምታዩት ታዋህዱና ታስቀምጡና ከዛ ቡላውን ቀስ ብለን እንገለብጠዋለን ማለት ነው፣ ወደ ሳህናችን ወደምናቀርብበት ሳህን ማለት ነው። ከዛ ምስሉ ላይ እንደምታዩት ቀስ እያለን ከቅቤውን ከቡላው ጋር እንዲዋሃድ ቀስ ብለን ወደ ውስጡ እንዲገባ ቅቤውን በደንብ አድርገን እንተንይዋለን ማለት ነው። በነገራችን ላይ ቡላ በጣም ለሰውነት የሚጠቅምና ለልጆችም ለአዋቂዎችም ለሁሉም ሰው ተመራጭ የገንፎ አይነት ነው። ስለዚህ ብትመገቡት ጥሩ ነው ብዬ አስባለሁ። ምክንያቱም ለሰውነትና ለአጥንታችን በጣም ጠቃሚ የሆነ የገንፎ አይነት ነው። ለጧት ቁርስ ብትጠቀሙት ጥሩ ነው። ቡላ በነገራችን ላይ ከወተት ጋርና ከእርጎ ጋር ደግሞ በጣም አሪፍ ነው ለመመገብ ማለት ነው። ስለዚህ ይህን ሳምንት ደግሞ ቡላ እየሰራችሁ ለልጆቻችሁም ለእናንተም እየሰራችሁ ተመገቡ። መልካም ሳምንት ከቤዛ ማዕድ ጋር። ቤዛ ማዕድ ይለያል።